ቁም ነገር አዘል የሆኑ ቪዲዮዎችን ወደ እናንተ ይዤ ቀርቤያለሁ። ቪዲዮዎችንን ከመጀመራችን በፊት የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮዎችን ብዙ ሰዎች ጋር እንዲደርስ ላይክ በማድረግ ቪዲዮዎችን ጀምሩላችኋለሁ። የመጀመሪያ ቪዲዮ የሚሆነው አብዛኞቻችን የወላጆቻችንን ዱዓ ከቁም ነገር አንቆጥርም። ሜቢ ከዚህ ቪዲዮ በኋላ ከርለስነታችን ይቀየራል ብዬ ተስፋ አደርጋለሁ። ወንድማችን ሙአዝ እንዲህ ይለናል። አብዛኞቻችን የምንረሳው ትልቁ የዱዓ በር እናትና አባት ናቸው። ብዙ ሰዎች ዳዕዋ የሚያደርግ ሰው ጋር ይሄዱና ዱዓ አድርጉልኝ እስቲ ዱዓ አድርጉልኝ ይላሉ። ችግር የለውም ትንሽም ቢሆን ሳሊህ ነው ብለህ የምታስበው ሰው ጋር ሄደህ ዱዓ አድርግልኝ ማለቱ ክፋት የለውም። ነብያችን ሰለላሁ ዐለይሂ ወሰለም ስላደረጉት የእሳቸው ሱና ስለሆነ። ግን ከማንም በላይ ልትቀርባቸው ዱዓ ልታስደርጋቸው የሚገባውና ትልቁ ደግሞ እናትና አባትህ ናቸው። አንዳንድ ወንድሞችማ ያሳዝናሉ። ለእናት ለአባቶቻቸው ክፉ ሆነው እናት አባቶቻቸውን በስንት ነገር አዛ ያደረጉ መሻይኾችን እንከድማለን ይላሉ። መሻይኾችን እንትን እንላለን እናከብራለን እንላለን። ላ ትልቁና ያኒ እናትና አባቶች ናቸው አውላ ቢልማዕሩፍ መልካም ነገር ልትሰራላቸው የሚገባው ዱዓ ልታስደርጋቸው ጥሩ ነገር ጥሩ ውለታ ልትውላቸው የሚገባው እናት አባት ናቸውና በጣም ስለገረመኝ ነው። ምክንያቱም የመጀመሪያው ቪዛይም ሲመጣ አላህ Subhanahu Wa Ta'ala በኡሚ ምላስ ላይ ያ ነገር እንዲደርሰኝ አድርጎ ወዲያው ዘወር ብዬ ማግኘቴ አሁንም ድጋሚ ደግሞ ባባና ኡማን አናግሬ ዘወር ብዬ ጠዋት ላይ ሊከሰት የማይችል ነገር ነው። ምክንያቱም ምሽት ላይ የሳዑዲ ቢሮዎች ዝግ ናቸው። ምሽት ላይ አይደለም በኢትዮጵያ አቆጣጠር ከቀኑ 8 ሰዓት 9 ሰዓት ራሱ ብትሄዱ አታገኟቸውም፣ ዝግ ነው ቢሮ። እንዴት ሌሊት ላይ ያ ነገር ተሰርቶ እንደተጠበቀኝ አላውቅም። ምን ይታወቃል አየር ላይ እነሱ አፕሎድ አድርገው አፕሎድ አልደረገ ያለውን ነገር አላህ Subhanahu Wa Ta'ala በእናቱ አባቴ ዱዓ ፈቶት ቢሆን ያን የተዘጋውን በር አላህ Subhanahu Wa Ta'ala ከፍቶት ቢሆን በምን ይታወቃል? አይታወቅም። ስለዚህ እናንተ የምትፈልጓቸው በጣም ብዙ በሮች አሉ፣ ብዙ ችግሮች አሏቸው እንዲቀረፉላችሁ የምትፈልጉ። ያንን ችግሮችን ለመቅረፍ ኡስታዞች ጋር እየሄዳችሁ ዱዓ አድርጉልን ከምትሉ ይልቅ እናት አባቶቻችሁን ዱዓ አስደርጉ። እናት አባቶቻችሁ ካረፉስ ወደ አኺራ ከሄዱስ ዱዓ አድርጉላቸው። ወለዱን ሷሊሁ ይድዑ ለሁ ዱዓ አድርጉላቸው። ምክንያቱ ሲባል እናትና አባትን ለነሱ መልካም ማዋል ብሎ ማለት አንደኛው ወለዱን ሷሊሁ ይድዑ ለሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት አንዱ ስለሆነ ለነሱ ዱዓ ማድረግ መልካም ስራ መስራት ነው። ቢሩል ዋሊደይን ነው፣ መልካም ስራ መስራት ነው። ያ ነገር ደግሞ የምናቅደውን ፕላን የምናደርገውን ነገር አላህ Subhanahu Wa Ta'ala እንዲያሳካልን በር ይከፍትልናልና። ስለዚህ ወንድሞቼና እህቶቼ ልነግራችሁ የመጣሁት የእናትና የአባትን ዱዓ ቀለል አድርጋችሁ አትዩ። ቀለል አድርገን አኒ የእናትና የአባት ዱዓ ከማንም ዱዓ በላይ ለኛ አስፈላጊያችን ነው። ይሄኑ ለመናገር ነው የመጣሁት። እናት አባቶቻችሁን ያስከፋችሁ ወንድሞችና እህቶች ደግሞ ይቅርታ ጠይቋቸው። በነገራችን ላይ እናትና አባትን እንኳን በሌላ ነገር በመጥፎ ነገር ማስከፋት በንብረት ላይ በምን ላይ ማስከፋት ይቅርና እናትና አባትን ሐታ በሐቅ እንኳን የምናውቀውን ነገር በእውነት የምናውቀውን ነገር እንኳን ከነሱ ጋር መከራከር ትክክል አይደለም ይላሉ። ኢላ ያ ነገር የአላህ Subhanahu Wa Ta'ala ጉዳይ ቢሆን እንጂ ማለትም የዲን ጉዳይ ሆኖ የግድ ማሳመን ያለብንና ማስረዳት ያለብን ነገር ሲሆን ያንንም ደግሞ እንደ ጓደኛችን መከራከር አይደለም። ያ ኡማ ያ ባባ ይህ ነገር እንዲመስለኛል በሚል ስርዓት ባለው መልኩ መነጋገርን እንጂ ሸሪዓችን ሙሉ በሙሉ እናትና አባትን ሐቃቸውን አለመጠበቅን ከልክሏል። ስለዚህ ወንድሞችና እህቶች ከእናት ከአባቶቻችን እንጠቀም፣ በህይወት ያሉትን ቶሎ እንጠቀም፣ ያረፉትንም ደግሞ ለነሱ ዱዓ በማድረግ በማስታወስ እንጠቀም ልላችሁ ነው የመጣሁት። ማሻአላህ ወንድም ሙአዝን ከልብ እናመሰግናለን። አላህ ጀዛን ይክፈልህ። እንዲሁም ወንድሞቻችን እናት አባቶቻችሁ በህይወት ያሉ ከነሱ ዱዓ በመፈለግ እነሱን በመካደም ነገ አላህ ፊት ስንቀርብ በእነሱ ቅድሚያ የተነሳ ጀነትን ከሚወርሱ የአላህ ባሮች ያድርገን። እንግዲህ ቀጣይ ቪዲዮ የሚሆነው ደግሞ አንድ ወንድማችን የአክሱም ሙስሊም ሴት ተማሪዎች ጉዳይ የሂጃብ ኢሹ ብቻ ሊሆን አይገባም ይለናል። እስቲ ቪዲዮን አብረን አዳምጠን እንመለስ። የአክሱም ሙስሊም ሴት ተማሪዎች ጉዳይ የሂጃብ ኢሹ ብቻ አይደለም። እንደሚታወቀው አክሱም ላይ ያ ሁሉ ደባና ሴራ ሲደረግባቸው ለአመታት ታግሰው ጭቆናቸውን ተቀብለው ዝም ብለው እየኖሩ ነበር። መቀበሪያ ቦታ የላቸውም፣ መስገጃ መሳጅዶች የላቸውም። እንግዲያው ይህ ጥያቄ ሲነሳ አጀንዳችን መሆን ያለበት
ከሂጃብ ባሻገር የመቃብር ስፍራ ሊሰጣቸው የመስጂድ ቦታ ሊሰጣቸውና ይህ መብታቸው እንደማንኛውም ሃይማኖት ተከታይ ሊከበርላቸው እንደሚገባ በዚሁ እግረ መንገዴን ጤናችሁ እንድትመለከቱት ለማስታወስ እወዳለሁኝ። እባካችሁ ትልልቅ ፎሎወር ያላችሁ ብዙ ቋንቋ መናገር የምትችሉ ይህን ነገር ለሚመለከተው አካል እንዲደርስ አስተጋቡ። ይህ ጉዳይ አንዴ ሰሜን፣ አንዴ ደቡብ፣ አንዴ ምዕራብ፣ አንዴ ማዕከላዊ ላይ እየተደረገ ያለው ነገር አግባብ አይደለም። ሙስሊም ሴቶች ሂጃባቸውን ለብሰው ትምህርታቸውን ሊከታተሉ ይገባል፣ መብታቸውም ጭምር ነው። በሀገሪቱ ህገ መንግስት ውስጥ የቱም ቦታ ላይ ሴት ልጅ ሂጃቧን ለብሳ ትምህርት መማር አትችልም የሚል የለም። አንድ በመመሪያ ሁለተኛ ደግሞ በትምህርት ሚኒስቴር ህግ ወይ ደግሞ መተዳደሪያ ደንብ ውስጥም ማንኛውም ሴት ሂጃቧን ሳትለብስ ትምህርት መማር አትችልም የሚል ድንጋጌ በፍጹም የለም። ስለዚህ ይህ በጣም በትምክህት የተሞላ በጣም ጥግ ያለፈ ድንበር ህግን የተሻገረ ሃይማኖተኝነትን ለማስረጽ የሚሞክሩ አካላትም ደግሞ ሊጠነቀቁ እንዲሁም ደግሞ ራሳቸውን ከእንደዚህ አይነት እኩይ ተግባር ሊያቅቡ እንደሚገባ በዚሁ ለማስተላለፍ እወዳለሁ። ይህን ቪዲዮ ለሁሉም ሰዎች እንዲደርስ ኮፒ ሊንክ፣ ሼር እንዲሁም በማድረግ የበኩሎትን አስተዋጽኦ ያበርክቱ። ብዙ ሰዎች ይናገራሉ፣ ግን መልእክታቸው ተደራሽ አይደለም። የኛን ጥረት ይፈልጋል፣ የኛን እገዛ ይፈልጋል። ሰው እንተጋገዝ፣ ለወንድም እህቶቻችን ድምጽ እንሆናቸው። አብሽሩ ወንድሞቻችን፣ ኢንሻአላህ ይህ ነገር ያልፋል። ፍትህ ለጠቅላላው የሙስሊሙ ኡማ፣ ፍትህ ለአክሱም ሙስሊም ሴት ተማሪዎቻችን ሂጃብን ተከልክለው ወደ ቤታቸው ለተመለሱት፣ ፍትህ ጉንችሬ ላይ በሂጃብ በኒቃብ ምክንያት ትምህርታቸውን ለተውት ሁሉ እላለሁኝ። هذا وبالله التوفيق والسلام عليكم ورحمة الله وبركاته። እንግዲህ እንዳዳመጣችሁት ነው ብዙ ፎሎወር ያላችሁ ሙስሊም ልጆች የአክሱም ሙስሊም ተማሪዎች እንዲሁም ነዋሪዎች በጣም እየተበደሉ ነው ብዙ ጊዜ ማለት ነው። እና ይህ ነገር በቃ የመጨረሻ ውሳኔ ላይ ሊደርስ ይገባል። ሙስሊም ተማሪዎች መብታቸው ሊከበር ይገባል። እንዲሁም ሙስሊም ነዋሪዎችም መብታቸው ሊከበር ይገባል። በያላችሁበት ድምጽ ሁኑ እላችኋለሁ። በመጨረሻም ደግሞ አንድ ቪዲዮ ነው የምጋብዛችሁ። ቪዲዮ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ለአንድ ወር ሚስቶቻቸውን ለመራቅ በአላህ ምለው ነበር ይለናል። እስቲ አብረን እናዳምጥ። ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ለአንድ ወር ሚስቶቻቸውን ላለመቅረብ በአላሁ ዐዘ ወጀል ይምላሉ፣ ተናዶባቸው ማለት ነው። አንዳንዴ እሳቸውም ይናደዳሉ። ሚስቶቻቸውን ላለመቅረብ ለአንድ ወር በአላሁ ዐዘ ወጀል ማሉ። በመስጂድ ውስጥ የሆነች ጎጆ እንድትሰራ ያዙና ሚስቶቻቸውን መቅረብ አይፈልጉም፣ አንድንም ሰው ማናገር አይፈልጉም ነብያችን ሰለላሁ ዐለይሂ ወሰለም። ይህንን ቪዲዮ በደንብ አድርጋችሁ ብታዳምጡ ሼር ብታረጉ በአላሁ ዐዘ ወጀል ስም እጠይቃችኋለሁ። ደስ የምትል ሲራ ነች። ከዛ በኋላ ሰዎች በአጠቃላይ ነብዩ ሰለላሁ ዐለይሂ ለአንድ ወር ሚስቶቻቸውን ስርቁ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ፈተዋል ወይስ እንዴት ነው በሚል ግራ ገባቸው። ሚስቶቻቸውም ግራ ገባቸው። አቡበክር ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች መካከል አይሻ ነችና ወደ አይሻ ይሄዳል። አይሻን ጠየቃት። ወላሂ ላ አዕለሙ ሸይአን ያ አቢ፣ አባቴ ሆይ ምንም የማውቀው ነገር የለም ብላ መለሰችላቸው። ከዛ በኋላ ዑመር ኢብኑ አልኸጣብ ወደ ሐፍሳ ይሄዳል። ሐፍሳም እንግዲህ የዑመር ኢብኑ አልኸጣብ ልጅ ነችና ወደ እሷ ይሄዳል። እሷንም ጠየቃት ዑመር ኢብኑ አልኸጣብ። ወላሂ ላ ዒልመኒ ያ አቢ፣ ምንም የማውቀው ነገር የለኝም በማለት ሐፍሳ ለዑመር መለሰችለት። ፈضربها ዑመር ረዲየላሁ ዐንሁ ሐፍሳን መታትና እየደበቅሽኝ ነው በማለት መታት። ከዛ በኋላ ላ ዒልመ ሊ ያ አቢ፣ ምንም የማውቀው ነገር የለም ብላ መለሰችለት። ሰዎች በአጠቃላይ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ሚስቶቻቸውን ፈቱ እንዲህ በማለት ግራ ተጋቡ። ዑመር ኢብኑ አልኸጣብ ነብዩን ሰለዋቱ ረቢ ወሰላሙ ዐለይሂ ሳያናግራቸው እስከ አንድ ወር መቆየት ስለማይችል ወደ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ ይሄድና እሳቸው ያሉበት ቦታ ይሄድና በር ያንኳኳል። ጠባቂ ነበር። አንድ ሰሃባ መድበው ማንም ሰው መጥቶ እንዳያናግረኝ ስለምፈልግ ጠብቅልኝ ብለው ስለነበር ዑመር ኢብኑ አልኸጣብ መጥቶ ሰሃባውን ሲጠይቅ ሰሃባው ላ አላቸው። አሁንም መጣ ዑመር በድጋሚ አሁንም ላ አላቸው። በሶስተኛው መጣና ዑመር ኢብኑ አልኸጣብ ድምጹን ከፍ በማድረግ አላ ኢነ ዑመር ኢብኑ አልኸጣብ ስሙ ይሰማ ይደመጥ፣ ዑመር ኢብኑ አልኸጣብ
لا يريد أن يسأل عن أزواج رسول الله صلى الله عليه وسلم كنبي صلوات ربي وسلامه عليه ميستوج عمر كو منم متأيك عيفلقم إلا يريد أن يسأل على النبي أن يسلم على النبي صلى الله عليه وسلم نبي لي بسو نبي لي يا الله عز وجل سلام تابتشانو مقرات يمي فلقو انجي كميستوجاچو منم نجر متأيك عيفلقم بمالت عمر بن الخطاب دمصون كف አደረገና ተናገረ دمصون ሰሙና ነብያችን ሰለላሁ ዐለይሂ ወሰለም አለይሂ ከፈቱለት ፓርቱ አለ ይቀጥላል በደንብ አድርጋችሁ ሼር ኮፒ ሊንክ አድርጉት በጣም የምታሳዝን ደስ የምትል ሲራ ነች ሰላም አለይኩም ወራህመቱላህ ማሻአላህ በጣም ደስ የሚል ሲራ ነው ቀጣይ ፓርቱን ኢንሻአላህ ቀጣይ ቪዲዮ ላይ ይዤላችሁ ቀርባለሁ ለዛሬ የነበረኝ ቪዲዮዎች ይሄንን ይመስላሉ ቀጣይ እስከምንገናኝ